በእውነተኛው ዓለም ውስጥ አስገራሚ ሱፐር ፓወር ችሎታዎች አሉ ብላችሁ ታምናላችሁ? የማርቬል ፊልሞችን እርሷቸው። ዛሬ ተፈጥሮን የሚገዳደሩ አስገራሚ ችሎታዎች ያሏቸውን ሁለት እንስሳት እንመለከታለን። እንኳን ወደ ዕፀ ትራቭል በደህና መጡ። ቀጥታ ወደ ጉዳያችን እንግባ። በመጀመሪያ ይህንን የማይሞተውን ጄሊፊሽ ተመልከቱት። ይህ ትንሽ ፍጡር ሲያረጅ፣ ሲታመም ወይም ጭንቀት ውስጥ ሲገባ አይሞትም። ይልቁንም የእርጅና ሂደቱን ወደ ኋላ ይመልሰዋል። ትላልቅ ሴሎቹን ወደ ህፃንነት ሴል በመቀየር ህይወቱን ከጅምሩ አዲስ ያደርገዋል። በቲዮሪ ደረጃ ይህንን ለዘላለም ማድረግ ይቻላል። ይህም በባዮሎጂ መስክ ፍጹም የማይሞት ያደርገዋል፣ ፈጣሪ እስከፈቀደለት ድረስ። ይህ እንስሳ መጀመሪያ በሜዲትራኒያን ባህር ውስጥ የተገኘ ሲሆን በአሁኑ ጊዜ በዓለም ዙሪያ ባሉ ሞቅ ያሉ ውቅያኖሶች በተለይም በጃፓንና በሰሜን አሜሪካ የባህር ዳርቻዎች ይገኛል። ቀጣዩ ደግሞ የባህር ውስጥ የመጨረሻ ቅርጽ ቀያሪ ፍጡር ነው፣ አስመሳይ ኦክቶፐስ። አብዛኞቹ እንስሳት ከአካባቢያቸው ጋር ለመመሳሰል ራሳቸውን ይደብቃሉ። ይህ ብልህ ፍጡር ግን ሌሎች መርዛማ እንስሳትን በግልጽ ይመስላል። አዳኝ እንስሳትን ለማስፈራራት እጆቹን በማጠፍና የአቀዛዘፍ ስልቱን በመቀየር መርዛማ የአሳ ዝርያዎችን ለምሳሌ ላዮንፊሽ፣ ገዳይ የባህር እባቦችን ወይም ጠፍጣፋ አሳዎችን ሙሉ በሙሉ መስሎ መታየት ይችላል። ይህም እንስሳ ብሬን አላቸው ከሚባሉ እንስሳዎች ውስጥም አንዱ ነው። ኦክቶፐስ በብዛት በኢንዶኔዥያ ባህር በሱላዌሲ ደሴት አቅራቢያ ይገኛል። እንዲሁም በኢንዶ ፓሲፊክ ክልል ጥልቀት በሌለባቸው ጭጋማ ባህሮች ውስጥም ይኖራል። ተፈጥሮ በእውነት አስደናቂ ናት። ከነዚህ ሁለት ችሎታዎች የትኛውን ትመርጣላችሁ? ዘላለም መኖር ወይስ ቅርጽ መቀየር? በኮሜንት አሳውቁኝ። ቪዲዮውን ላይክ አድርጉ። ተጨማሪ አስገራሚ ነገሮችን ለማግኘት ሰብስክራይብ ማድረግም እንዳይረሱ። በሚቀጥለው ጊዜ እስከምንገናኝ ድረስ ሰናይ ጊዜ።